ሰኞ ዕለት መቀሌ ውስጥ በትግራይ ኃይሎች የተከሰተው ምንድነው? በትግራይ ክልል ዋና ከተማ መቀሌ የትግራይ ኃይል አባላት ለተቃውሞ አደባባይ መውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ሰኞ ጥቅምት 3 2018 ዓ.ም ከጠዋቱ ጀምሮ በመቀሌ ውስጥ በሚገኙ ዋነኛ መንገዶች ላይ ወጥተው ቅሬታቸውንና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉት ጥያቄዎችን ያቀረቡት በሌተናል ጀነራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን አሰምተዋል። ዛሬ መስከረም 4 2018 ዓ.ም በማዕከላዊ የትግራይ ዞን በሚገኘው ነበለት አካባቢ መናኸሪያና መንገድ መዘጋቱን ለማወቅ ተችሏል። በምስራቅ ትግራይ ሐውዜን ዛሬ እስከ ረፋድ ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡ የቢቢሲ የመቀሌ ዘጋቢ ዘግቧል። መቀሌ የሚገኘው የቢቢሲ ዘጋቢ እንዳለው ትላንት አደባባይ የወጡት የትግራይ ኃይሎች አባላት በጋዜጦች ፎቶ ለመነሳት በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኛ አልነበሩም። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉት መንገድ ላይ ጎዳና ተዘግተው ስለነበር የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ተናግረዋል። በከተማዋ የሚገኙ መንገዶችን ሰልፈኞቹ በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉ የቢቢሲ የመቀሌ ዘጋቢም ዘግቧል። ሰላማዊ ሰልፉ ከጠዋት አንስቶ እስከ ከሰዓት ድረስ እንደቀጠለም ዘጋቢዎች አውስተዋል። ዋነኛ ጥያቄያቸው በተለይ ከደሞዝ ክፍያ ጋር የተያያዘ እንደሆነም ተገልጿል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁበት መፈክሮችን ሲያሰሙ ነበር። ከነዚህም መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማ ጥቅም ጥያቄ የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲያሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደር የሰራዊት ጥያቄ መመለስ የማይችል ከሆነ የሌላውንም ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸውን ቅድሚያ እንዲሰጡም የሚጠይቁ መፈክሮችን አሰምተዋል። ከሚኖሩበት ካምፕ በጠዋቱ በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት ዓላማቸው በዋናነት የጊዜያዊ አስተዳደሩን ፕሬዝዳንት ማነጋገር ነበር። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ኃይሎች ወደ አስተዳደሩ ጽሕፈት ቤት ዘልቀው ለመግባት ቢሞክሩም ሌተናል ጀነራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። እስከ እኩለ ቀን ድረስ በመቀሌ ማዕከላዊ ክፍል ውስጥ የቆዩት ሰልፈኞቹ ከሰዓት በኋላ ላይ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጎሉን አንድ የአየር ማረፊያ ሰራተኛ ተናግሯል። አዲ ሐውሲ፣ ሰባካሬና ዲያስፖራ በሚባሉት አካባቢዎች መንገዶች መዘጋታቸውን እንቅስቃሴ ማስተጓጎሉን ዘጋቢዎች ታዝበዋል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድ በሰልፉ ምክንያት መዘጋቱንም ጫና ማሳደሩንም ተመልክቷል። ከሰዓት 11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ 22 አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸውም ተገልጿል። በውይይቱ ላይ ከክፍሉ ባለስልጣናትና ከሰራዊት አባላት ተወካዮች ውጪ ማንም አልታደመም። የትግራይ ኃይሎች ጥያቄያቸውን ካቀረቡ በኋላ ጥያቄዎቹ ደረጃ በደረጃ ታይተው ምላሹን ያገኛሉ የሚል መልስ እንደተሰጣቸው ለማወቅ ተችሏል። የክልሉ ከፍተኛ አመራሮች ለውይይቱ ዝግጁ መሆናቸውን ካሳወቁ በኋላ ሰልፈኞቹ ዘግተው የተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው የነበሩ መንገዶችን መከፈታቸውን ቢቢሲ ለመረዳት ችሏል። ከትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት ከቀድሞ የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶችም የሚገኙበት ሲሆን የደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባይ መውጣታቸው የቢቢሲ ዘጋቢ ገልጿል። የአገር መከላከያ ሰራዊት አባላት የነበሩት እንዲሁም ከፌዴራል ፖሊስና የቀድሞ ክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያቸው ዝርዝር ወደ ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉን የመቀሌው ዘጋቢያችን አስተውሏል። ሆኖም ግን ጦርነቱ በ2013 ዓ.ም እና በ2014 ዓ.ም የተቀላቀሉ ወጣቶች ደሞዛቸው ይከፈላቸው የጀመረው
ከ2015 ዓ.ም በኋላ እንደሆነ በመጥቀስ ልክ እንደ ሌሎቹ ድጎማ ይሰጠን፣ አድሎ አይፈጠር፣ ለ2013 ዓ.ም እና 2014 ዓ.ም ክፍያ ይሰጠን ብለው መጠየቃቸው ተነግሯል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪም ቤት መስሪያ መሬት እንዲሰጣቸውም ጠይቀዋል። በቅርቡ በጦርነቱ ለተጎዱ ሰዎች ቤተሰቦች ቤት መስሪያ መሬት መስጠት ተጀምሯል። በቀጣይ በጦርነቱ የአካል ጉዳት ለደረሰባቸው ሰዎችም ቦታ እንደሚሰጥም ተገልጿል። ትናንት የክልሉ ባለስልጣናት ከሰራዊቱ አባላት ጋር ከተወያዩ በኋላ የመሬት ጥያቄን በተመለከተ በጊዜያዊ አስተዳደር ስር ያለ ካቢኔ ጉዳዩን አጥንቶ ውሳኔ እንዲሰጥ ተገልጿል። ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት ተከትሎ በደረሰው የፕሪቶሪያል ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስቱ በጊዜያዊ አስተዳደር እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊ ቀውስ ውስጥ ይገኛል። በፕሪቶሪያል ስምምነት መሰረት ትጥቅ ፈተው በመሰናበት ወደ ሰላማዊ ህይወታቸው ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄዎችን ሲያነሱ ቆይተዋል። ህወሓት ከህጋዊ የፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስቱ ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰ ነው። ህወሓትና የኤርትራ መንግስት የቀረበባቸው ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቅስ ይችላል የሚል ስጋትም ፈጥሯል።